ቲቪ ላይ የዝነ ራሱ ተመልከተው ዞሯል እኮ እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል ሁላችሁም በጸጥታ ተከታተሉት ቀጥል ምን አባታ ፈጣለ ቀጥል እሺ first thank you for giving me this chance my name is አክሊሉ my father name is በላይ my mother name is ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል ወደ ዋና ጉዳይ ግባ አንደኛ በእንግሊዘኛ ተናገር እሺ ፈርስተኛ ሞቆዶኒያ is ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር እግዚአብሔርን ቲቸር ሞቆዶኒያ ነው የሚል አረ ጭራሽ እኔ ሉል ታሳምነኝ ነው what is mitochondria what is mitochondria mitochondria is እሱን አትየው እኔን እያየህ አውራኝ እግዚአብሔርን ያላቆም ቲቸር ዛሬ ነው የሰማሁት ስም የፈጣሪ ያለ እሺ በቃ ተው እሱን ቀጣዩን አቅርብ እሺ ሁለተኛ ምን አባቱ ብሎኝ ጻፈው ዛሬ ጉድ ፈላ ምን አልክ ሽንት ቤት መጣብኝ አትወጣት ዛሬ ሳትጨርስ እዙ ትበላሻታለህ እንጂ ምንም እኮ ነው የማይነበበው ቆይ ማን የጻፈው እኔ ምንም ማውቀው ነገር የለም ኧረ ቲቸር ራሱ ነው የጻፈው እኔ አዎ እግዚአብሔር እና ምን ነው ናውጣ thanks for listening መገናኛ ናችሁ ረዳት አቤት ፌስታል ተከልክሏል ፌስታል አትበይ ያውልሽ ፌስታል አትበሉ ፌስታል ረዳት አቤት ለኔ ማራስ ፌስታል ተጠቅመሽ ከጨረሽ ለሱ ስጩ በቃ ነው እንዴት አይነት ጉድ ፌስታል አትበሉ ፌስታል ተከልክሏል መገናኛ ናችሁ ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር አብራችሁኝ ሁኑ አመሰግናለሁ ንግግር አልችልበትም ይቀርባልኝ አረ በስማም እናንተ ጎበዝ እይታ አለኝ የምትሉ ከሆነ ይመልሱልኝ ይህን እንዴት አደረገ ፌስታል ነበር ከፌስታል ውስጥ ቀይና አረንጓዴ የሆነ ነገር አወጣ ጨርቅ ነገር አወጣ ተመልከቱ አስያዘው ፌስታሉን ገለበጠ አሳየ ምንም እንደሌለ አሳየ ጨመራቸው ቀዩና አረንጓዴው ተመልከቱ እያለ ነው ፎከስ አድርጋችሁ ተመልከቱ እናም ይህን ወደ ሞሮኮ ባንዲራ ቀይሯለው እያለ ነው ጀለስ ማለት እና ተመልከቱ እዚህ ጋር ተመልከቱ ቀየረው እንዴት አድርጎ ነው ግራ ገባኝ የምሬ ነው ምላችሁ ይህ ልጅ ስንቶቻችሁ ናችሁ የምታውቁት እንግዲህ በልብ ህመም ምክንያት ብዙ ነገሮች ያጋጠሙት ይገኛሉ ወደ አዲስ አበባ መጥቷል የልብ ህክምና እንዲያገኝ እድሉ ላመቻችለት ማለት ነው አሁን ልጅ ሰላም ልለው ነው እዚህ ጋር አሉ ስኬት አትዳትገጭ ናፊ እንዳትገጭ ስኬት ሃይ እንዴት ነህ አባት እንዴት ነህ ሰላም ነህ እንደምን አለ ደህና ነህ ወይ ቤቢ ሃይ ደህና ነህ እንዴት ነህ ውይ ስላገኘው በጣም ደስ ብሎኛል ስምህ ማን ነው ንገረኝ እስኪ ልዑል ነው ስምህ የኔ አባት ናይስ ሚች እንኳን ወደ አዲስ አበባ በሰላም መጣህ እሺ ስላገኘው ደስ ብሎኛል በጣም ሃይ እንደምን አለ የኔ አባት ደህና ነህ እንዴት ነህ ሃይ ቤቢ እንዴት ነሽ ደህና ነሽ አስጠብቅናችኋል ሶሪ በጣም ይሄው እንግዲህ vlog በርቷል ኦሬዲ ኦኬ በደንብ ታስረዳኛለሽ እሺ ስለሱ ያለበት ሁኔታ 6 አመት ሙሉ አባቱ ነህ ስም ማን ነው አባት አይዞህ ይሰማኛል ተሰቃየው አዶሪ ተሰቃየው አይዞህ ችግር የለውም 6 አመት ሙሉ የሚረዳኝ ሰው አጣ በኋላ እናወራለን ችግር የለም አስራስር አንዳንድ መቶ ብር እየሸጥኩ ነው ካርድ ማሳከምበት አጥቼ ምን ያባል ይኸው ለመጀመሪያ እንትን ቆይ አንዴ አቢ አምጤ ያዛ አንተ ላውኻ ወው ትሎል ከባድ ነው ና የሆነ ስጦታ ይዤ ልመጥቻለሁ ካርዱ ጀምሮ ነው አምጤ ካርዱ ጀምሮ ነው ይሄ ላንተ ነው 50,000 ብር ለጊዜው መቆያ አዲስ አበባ እንትን እንዳትጨናነቅ እሱ እስከሚታከም ድረስ ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ህክምና የሚያገኝበት መንገድ እኔ ራሴ ያመቻቻለሁ እሺ ዶንት ወሪ የኔ አባት ጠንክር ይገባኛል በእናትህ አይዞህ የኔ አባት እኔም አሁን ባልወልድም
አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል። በጣም ብዙ ልጆች አይዞህ፣ ችግር የለውም። እሺ አጠገብ ያሉት ብቻ አይደሉም፣ እኛም ራሱ እናወራለን። ኧረ በደንብ እናወራለን። አይዞህ አለሁልህ እኔ። እሺ ነው አባት። ማዘር ላግዞት ካጠገቤ ጥፋ አንተ ሞጭላፈ። እርሶ ሴትዮ ግን ሲታዘንሎት አይገባውትም። ቆይ ሰፈር ውስጥ ላግኙት እርሶን ከያዙት ስጋ። ይህ ሰው የሚሰራውን ነገር ስታዩ በጣም መገረማቸው አይቀርም። ይህ ሰው አንዳንድ ጊዜ ሰዎች ጭንቅላታቸውን 100% ሲጠቀሙ ምን አይነት ስራ ሊሰሩ እንደሚችሉ በዚህ ቪዲዮ ማሳየት ይችላል። እዚህ ጋር የምትመለከቱት የቆመ መኪና በአቧራ የተሸፈነ ነበር። እናም ይህ ሰው ወደ መኪናው ይጠጋና መስታወቱ ላይ መሳል ይጀምራል። እየሳሌ በሄደ ቁጥር ግን የሚያደርጋቸው ነገሮች ብዙ ሰዎችን አስገርሟል። ምክንያቱም ትንሿ ስህተት እንደዚህ በአቧራ በተሸፈነ መስታወት ላይ ጎልታ ስለምትታይ ነው። እናም ጥርት ያለ ቁጥርን መጨረሻ ላይ እንደዚህ ባለ መልኩ ለሰዎች ማሳየት ይችላል። እስኪ ስራውን ስታዩ የተገረማችሁ ሰዎች ሀሳባችሁን ኮሜንት ላይ አስቀምጡ። ቪዲዮውን ከወደዳችሁ ደግሞ ፎሎ ማድረግ እንዳትረሱ።